ወንድሜ የጋብቻ ቀለበት እዚህ ላይ ለምን እንደሚደረግ ታውቃለህ? ለምን እንደሚደረግ አላውቅም። ይሄን ነገር ግን ታውቃላችሁ? ትዳር ያርግላች ከአይኔ ነው ወይስ ዩቲ አግብታ ነው? እናቴ ሆነ ዋልና አላህ ይሰጠኝ አልহামዱሊላህ። ወላሂ እናትሽ ስትንከባከብሽ እንዴት ነው? ወላሂ እንደዛ ነው የምትንከባከብሽ። ወላሂ በጣም ነው የሚያስቀኑት። ቤቱ ይሄ ይመስላል። ያው 560 ሺህ ብር ነው። አረብ ሀገር ስንት አመት ለፍታ ይሄንን ቤት አስረከቧት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች 20 ቤተሰብ አፍርተናል። ኬክ መቁረስ አለብን። እንዴት ነው ኬክ እንቁረስ? እንግዲህ በመጀመሪያ ቪዲዮአችን 20 ሰብስክራይብ እና ከመቶ ከምናምን ቪው አግኝተናል። ላመሰግናችሁ ወዳለው ቴንኪው። ግን ከዛ ከመቶ ከምናምኑ ሰብስክራይብ ያደረገኝ ሰዎች ደጋግ ሰዎች ማለት ነው 20 ሰዎች ብቻ መሆናቸው ትንሽ ቆጨኝ። ሌላ ነገር አይደለም ማለት ነው። እና ዛሬ ባበደ ቪዲዮ በተለያየ ዛሬ በእናንተ ኮንፊደንስ በእናንተ ሞራል በሌላ ቪዲዮ ከች ብያለሁ። ከመጨረሻ አብራችሁኝ እንድትከታተሉ ይህን ቪዲዮ ደግሞ ለወዳጅ ጓደኞቻችሁ ሼር በማድረግ አብራችሁ ፈታ እንድትሉ እጋብዛችኋለሁ። ይሄ ቪዲዮ እንግዲህ እናንተ ጋር ከደረሰ ያው ቻናሉም አዲስ ነው እያያችሁ ሰብስክራይብ ማድረጋችሁን ቼክ አድርጉና በቅርብ ጊዜ ይህን ቻናል ትልቅ ቦታ እናደርሳለን ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ምንም ነገር አይቀንስባችሁም። ይህን ቪዲዮ ደግሞ ላይክ በማድረግ ይሄን ምስኪን የሆነ ልጅ ይሄን ያዋ ቆንጆ ማን ነው ያዋ የሆነ ልጅ አበረታቱ ስላለው ወደ ቪዲዮ እንደዚህ አይነት ሚስት ይስጣችሁ። እናቴ ሆነ ዋልና አላህ ይሰጠኝ አልহামዱሊላህ። ወላሂ እናትሽ ስትንከባከብሽ እንዴት ነው? ወላሂ እንደዛ ነው የምትንከባከብሽ። ኢንሻአላህ ጸጉሬን ራሴ ተቀብቼ አላውቅም። ቅባት ራሳቸው ወላሂ አህመድ እንደዚህ እንደሚታየው አይደለም። የዋህ ታውቂያለሽ። ባይኖር ሳጠገብ እንደማ ሁሉ ያሪፍ ነበር ይሄ ነገር ሰራ ማለት ነው። እሺ እንደዚህ ዙር ካሜር በጣም ምስኪን ሰው ነው። ለኔ አይደለም የምልሽ ላወቀው ሰው አንቺ ነው አውቆሻል አይደል? የሆነ ነገር ብትይ በቃ ጭንቅ ጥብብ ቢሆነ በቃ ፊል የሚያደርገው ነገር አለ። ይሯሯጣል ሁሉም ሰው እና እኔ ደግሞ ትንሽ ጸባይ ከባድ ነው። ቶሎ አኩራፊ ቶሎ ተደሳሽ ነገር ነኝ። ሞር ጀማዓ ላይ ሲሆን ደግሞ ጫና ሲበዛብኝ አልችልም መቆጣጠርና በእኔ ቦታ ሆኖ ስናደድ ደብቆ የሚያረጋጋኝ እሱ ነው። እንደ አባት እንደ ወንድም ወላሂ እንደ ጓደኛ እኔ በህይወቴ አንድ ሰው ሁሉ ነገርን ይሸፍናል ብዬ አስቤ አላውቅም። አህመድ በቃ የቀረው ፓርት የለም። ስቲል እናትም ጭምር ነው። ወላሂ ነው የምልሽ። አላህዬ ድክመቴንና ጉድለቴን አይቶ የሰጠኝ ታውቂያለሽ። በቃ አሁን ላይ ሙሉ ነኝ እኔ አልহামዱሊላህ። እሱም ደግሞ አህመድ በጣም ነው የምወደው። ወላሂ የሆነ እንዴት ነው በየዋህነቱ ምክንያት ብዙ ሰው ሊያጠቃው ይሞክራል። ብዙ ሰው ወላሂ አንዳንድ የዋህነትና ጅልነትን መለየት የሚያቅታቸው ሰዎች አሉ። እንደዚህ የዋህነት ሲሆን አውቀሽ ነው አይደል? አዎ አውቀሽ የምትችው ነገር ነው። አዎ ግን ጅልነት ሲሆን ደግሞ ሳታውቂ ነው የምትጎጂው። እያወቀ እየተሸከማቸው እንኳን እንዴት ነው በቃ ከጎኑ ሆኖ አይ በቃችሁ የሚል ሰው ስለሌለ ብዙ ሰው ሊረግጥ ይሞክራል። ግን እኔ እንጃ ብቻ እኔ ጸባዩ ወላሂ በጣም ነው የሚገርመኝ። ሀቃ እኔ ብቻ አይደለሁም ድፍን እሱን አህመድን የሚያቅሰው ብትጠይቂ ጠርተሽ እንከን አይወጣለትም። መሳቅ ብቻ ነው ስራው። የሆነ ነገር ስትዩ መቀበል ነው ስራው። ወላሂ ይታዘዛል። እንደዛን ጀነ ስልክ ይሄዳል። እና ወላሂ እናቴ ሆነ ዋልና አላህ ይሰጠኝ አልহামዱሊላህ። ወላሂ አልহামዱሊላህ። ወላሂ እንደዚህ መደነቅ ከዛ ደግሞ ሪል የሆነ ፐርሰናሊቲ ሲሆን ደስ ይላል። አዲስ ምሽራስ አይ አይደለም ከልባው ያስታው ኢንሻአላህ ረጅም አመት እንዲህ የተገለበጠችው የምር ማለት ነው። ትክክለኛ እናትሽ ስትንከባከብሽ ወላሂ እንደዛ ነው የምትንከባከብሽ። ጸጉሬን ራሴ ተቀብቼ አላውቅም። አስቀኑኝ ሞትኩኝ። ወላሂ በጣም የምትንከባከብሽ በቃ ግልብጥ ነው ያለችው። በፊት አስቸጋሪነቷ ምናምን አሁን ኢስላም ነገር አይደለም።
ደስ ይላል በጣም ወላሂ አስቀኑኝ እነዚህ ሰዎች ማለት ነው። የእውነት እናንተንስ እንዴት ነው? ወላሂ ግን እነዚህ ልጆች ማለት ነው እነዚህ ልጆች ያላቸውም ገና ወጣት ናቸው፣ ደስ ይላሉ። ማሻአላ መብሩክ ብያለሁኝ። እንግዲህ እንደነዚህ ወጣት ማሻአላ በጊዜ አግብታችሁ እንደዚህ ተዋዳችሁ ተፋቅራችሁ፣ ግን ብዙ ጊዜ ሶሻል ሚዲያ ላይ እንደዚህ ሲወጣ ብዙም ጥሩ አይደለም። ግን እዚህ ጋር ያው ባልሽን እንዳትቀሚ ነው ፈራሽን በዚህ ሁኔታ እንደዚህ መልካም ሰው ነው። ስንት ነገር ተናግረሽ ባልሽን ትንሽ ጠንቀቅ ከባድ ነው በዚህ ሰዓት ሴቶች። እኔ አላልኩም የአብርሃም የሳራን ትዳር ያርግላችሁ ሙሽራዬ የወይን አበባዬ ኧረ ተው አታስመስሉ። ዩቲ ብታገባ አንሰማምኛ። ኧረ ተው ግን ይህ ነገር እንዴት ነው ሰዎች? ወላሂ ዩቲ ካገባሽ በጣም ደስ የሚለኝ። እስቲ ሀሳብ አስተያየታችሁን እዚህ ቪዲዮ ላይ። ግን ይህ ቪዲዮ በተለያየ ቀን ነው፣ ዝም ብሎ አንድ ላይ ተደርጎ ይመስለኛል ለሆነ ፕሮሞሽን ምናምን መሰለኝ ነው። እኛ ሳናካክብታ ነው ወይ ኒካ አስራ ነው። ቤቱ ይሄ ይመስላል። ያው 560 ሺህ ብር ነው ቤቱ ለመስሪያ የላከችለት ማለት ነው። ሪሲቱ እና አካውንቱም ያው በነገራችን ላይ አጎቷን ሳላመሰግነው በዚህ አጋጣሚ በጣም ነው ማለት አንዳንዴ ቤተሰብ ይኑር፣ አንዳንዴ ጎን ይኑራችሁ ምንም ቢሆን ማለት ነው። እና አጎቷ መሐመድ በጣም ጥሩ አስተሳሰብ ያለው እና አልቆለታል ጨርሼለታለሁ ብሎ የላከላት ቤትና እሱ በላከችው ገንዘብ 560 ሺህ ብር ጨርሷል የተባለለትን ቤት ይሄ ነው ማለት ነው። ቤቱ ይሄ ይመስላል። እንግዲህ ያ ሁሉ ቃጭኝ እዚህ ነው ማራግፈው። በር የለው መዝጊያ የለው። እሱ የላከው ሌላ የተሰራው ሌላ እና ይሄ ይመስላል። እንደምታዩት ይሄ የሲቲ ቤት ነው። ሆኖም ሳለ ይሄም ራሱ ተመስገን ነው። ምንም አልታይቻልም። እንግዲህ ያለውን ነገር ከሷ አንደበት እንሰማለን። ሲቲ አሁን ሲጀምር ማልቀስ ነው። አንደኛ እዚህ ጋር ብዙ ሰው ይማርበታል። ወላሂ ምር በጣም አሳዘነችኝ። አስባችሁታል? ያን ሁሉ አመት ረፍታችሁ ያኔ 5-6 አመት እንደዚህ ለፍታ ጠራ ልካ እንደዚህ ቤት የተሰራልኝ ነው ብላ ልካ የማንም መጫወቻ እንደዚህ ሴት ልጅ ስትሆን በጣም ነው የሚያሳዝነው። ወላሂ በጣም ነው የሚያሳዝነው። እዚህ ጋር ትንሽ ልቤን ነክቶኛል ወላሂ። አረ ወላሂ በጣም ግፍ ነው በአላህ። ምን ነው ስንት አመት ለምን ኖረው ነው ሰው ላይ እንደዚህ በደል ምን ሰራው? አረ ወገን ወዴት እየሄድን ነው? አረ እንተሳሰብ ተው በአላህ። ወዮ ወላሂ በጣም ነው የሚያሳዝነው። ግፋችሁ በዛ። ሰላም ቤተሰቦቼ፣ እስቲ ዛሬ አንድ ሚስጥር ላካፍላችሁ። ወንድሜ የጋብቻ ቀለበት እዚህ ላይ ለምን እንደሚደረግ ታውቃለህ? ለምን እንደሚደረግ አላውቅም። ብዙ ሰው አያውቀውም። እስቲ ዛሬ ሚስጥሩን እንየው። የጋብቻ ቀለበት እዚህ ላይ መደረግ የተጀመረው ያሁን ጊዜ አይደለም፣ ከ3000 ዘመን በፊት ነው እዚህ ላይ የሚደረገው። በግብጽ የነበሩ የጥንት ህዝቦች ነበሩ ይህን የሚጠቀሙት። ምን ማለት መሰለህ? እኛ ሀገር በተለምዶ የሚባል ነገር አለ። ገና ልጅ ነኝ፣ ተይዣለሁ፣ አግብቻለሁ፣ ወልጃለሁ፣ አርጅቻለሁ ምናምን ይባላል። ከሱ ጋር ምንም የሚያገናኘው ነገር የለም። እንደዛ አይደለም። ጋብቻ ቀለበት እዚህ ላይ የሆነው በጣም ነው አጂብ ነው። ይገርምሃል በጣም። እጅህ እንደዚህ ታረጋለህ። ከዛ በኋላ ሁሉንም እንደዚህ አርጋቸው። ከዛ እያንዳንዱ እንደዚህ አርግ። አየው ይንቀሳቀሳል። እነዚህ ባሉበት ምንም ሳይንቀሳቀሱ ይሄንንም ይሄውና እንደዚህ አርገው። አየው ይለያያል። ይሄንንም መልስና እስቲ እንደዚህ አርግ። ሁሉም
ይንቀሳቀሳል ያኛው ሳይለያይ። ይሄንንም ብታረግ ይሄው ይከፍታል ቢያንስ። ከዛ ይሄንን ግን ተመልካቾች እናንተ ሞክሩት፣ በፍጹም አይለያይም። አንለያይም እንደማለት ነው። ከተመቻችሁ ሼር እያደረጋችሁ ላይክ አድርጉ፣ ኮሜንት ላይ አስተያየታችሁን ሐሳባችሁን አስቀምጡልኝ። እቺ ሚስጥር ለዛሬ አጋርቻችኋለሁ። አመሰግናለሁ። እስቲ ሞክሩት። ወላሂ ምር ግን እኔ በስተክል አላልኩኝ። እንዴት ነው ነገር እየራሱ ሞክሩትና እስቲ የእውነት ከሆነ ነገር ዋው ዋው ወላሂ በጣም የሚገርም ነገር ነው። እንግዲህ ዛሬ አብዛኛውን ቪዲዮ ያመጣሁላችሁ ስለ ትዳር ነው። አግቡ ለማለት ነው። ገባችሁ? ጥሩ ባለ ሴቶች ምርጥ ጥሩ ሚስት ለወንዶች ይስጠን። አሚን አሚን አሚን። እቺን ነገቺንማ ቀድማችሁን አሚን ማለት ያለባችሁ እና አንድ ያገባችሁ 3 4 እኔ አላልኩም። እንግዲህ ለዛሬ ጅላቸው የመጣሁት ቪዲዮ ቢያጥርም ይሄንን ይመስላል። ተመችቷችኋል? እንዴት ነው? የሚጨመር ነገር አለ? የሚቀነስ ነገር አለ? እንግዲህ ያው ጀማሪ ነን። እንግዲህ የሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ ፕሊዝ እንተዋወቅ። ቢያንስ እንኳን ሀሳብ አስተያየታችሁን ይሄን ቪዲዮ አይታችሁ ወዳችሁታል፣ ተመችቷችኋል ያለውን ነገር ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ወዳችኋለሁ። አብራር እባላለሁ። በሌላ ቪዲዮ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።